ንግግር ያተርፍበታል ወይ ከስርበታል ያንዳንዷ ነገር ትርፍናት መቼም በመድር ላይ ስንኖር ይሆን ነገር ተጠቃሚ ሆነን ለመውጣት ነው መንፈልገውና ያንን ታሳቢ በማድረግ የኔ ድርሻ የኔ ኃላፊነት የኔ ግዴታ ምንድነው በዚህ ኸይር ላይ የሚጨምረው ምንድነው ኃላፊነቴን ተውጥቼ የምሄደው ሐቅ ላይ በሐቅ ልንቆም ይገባል ለማንንም ማንፈራም ለማንንም እጃንሰጥ ለማንንም ማንዋረድም ለሐያሉ ጌታና ለታላቁ ፈጣሪያችን ለአላህ Subhanahu Wa Ta'ala ሲቀር ከዛ ውጭ ላለ ለሰው ልጅ ክብር ይሰጠዋል እንደ ደረጃው እንደ ቦታው ከዛ ያለፈ ነገር እንደ ወንድም ይታዘንለታል እንደ ሰው ርህራሄና በመሐከል መከባበር መታዛዝ ይኖርለታል ሐቅና ሐቅ ሁሉ ጊዜ ከላይ ይቀመጣል ለሐቅ ስንል ማንነታችንን እንሰጣለን ራሳችንን እናሳልፋለን ሐቅ በየትኛውም ቦታ ስትገኝ ሐቅን እንደግፋለን ከሐቅ ጋር እንቆማለን ማንንም ይዞት ይምጣ ሐቅ እስካለ ድረስ እውነት እስካለ ድረስ እውነት በተቃራኒው ስትሆን ደግሞ ማንንም ይሁን እምነቱን ዘሩን አስተሳሰቡን ዛሊምን እንድናገዝ በዳይን ከበዳይ ጎን እንድንቆም እምነታችን አያዘንም እንደው ከተበዳይ ቆምና በዳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ነው እንሱር አኻፈ ዛሊመን አው መዝሉመን ወንድምህን በዳይም ተበዳይም ሆኖ ወርዳው ይላል መቼም ተበዳይ በደሉን ታነሳለታለህ በዳይ እንዴት እንረዳዋለን ብለው ሲጠይቋቸው እንዳይበድል እጁን ያዘው ነው ዛሊምን በዳይ አካላት ፋት የሚያስፋፉ ማህበረሰብ ላይ ችግር የሚፈጥሩ ሰዎችን አላህን ፍሩ ተው አገር አታጥፉ ህዝብን አትግዱ የሰው ልጅን ሰላም አትንሱ ብሎ እጃቸውን የመያዝ ግዴታ ከማንም በፊትኛ ግዴታ ነው ያን ለማድረግ ደግሞ ቅድሚያ እኛ የዛ ባለቤቱን መገኘትና ኃላፊነታችን ላይ መቆም ትልቁ ስራችን ነውና ይህን ተግባር በመስራት ለውጥ በትክክል በእኛነታችን ላይ እንዲኖር እምነታችን በሚፈልገው አላህ ጋር ባለን ግንኙነት የተሻለ ነገር በማሰብ ለተሻለ አኺራችን በመዘጋጀት